ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ዛሬ የምናየው ዩቲዩብ ፕሪሚየም እንዴት አውርደን መጠቀም እንደምንችል ነው። የዩቲዩብ ፕሪሚየም ደግሞ ጥቅሞች ቪዲዮ ባክግራውንድ ላይ ያጫውትልናል። እንደገና ደግሞ ማስታወቂያ ምናምን አይመጣብንም ዩቲዩብ ቪዲዮ ስናይ። ሌላም ብዙ ጥቅሞች አሉ። አውርደን ውስጥ ገብተን ደግሞ በደንብ እናያቸዋለን። አሁን በመጀመሪያ ፕሌይ ስቶር ላይ እንሄድና ፕሌይ ፕሮቴክትን ኦፍ እናደርጋለን። ምክንያቱም ሞዲፋይ የሆነ አፕሊኬሽን ስለሆነ ኢንስቶል እንዳይሆን ሊያስቸግረን ይችላል። ከዛ ወደ ፕሌይ ስቶር ከሄድን በኋላ ፕሌይ ፕሮቴክት የምትላለች እዚህ ጋር መጀመሪያ እዚህ ፕሮፋይላችን ላይ እንገባለን። እዚህ ጋር እዛ ፕሮፋይላችን ላይ ከገባን በኋላ እዚህ ጋር ፕሌይ ፕሮቴክት የምትላለች እሷን አንድ ጊዜ እንነካታለን። የኔውን ተርን ኦፍ አድርጌው ነው ተርን ማድረግ እናንተ ጋር ሲሆን ተርን ኦፍ የሚል ነው ይመጣላችሁ እዚህ ጋር ማለት ነው። ተርን ኦፍ ታደርጉታላችሁ። ከዛ ወጣችሁ ፋይሉን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ዩቲዩብ ዲስክሪፕሽን ላይ እኔ ስለወረድኩት ወደ ኢንስቶል አደራረጉ እንሂድ። መጀመሪያ ሁለት አፕሊኬሽኖች ናቸው ዲስክሪፕሽን ላይ ማስቀምጥላችሁ። አንደኛው አክቲቬተሩ ነው። ይሄኛው በዚህ ነው አክቲቭ የሚሆነው። መጀመሪያ እቺ ማይክሮጂ ትባላለች። እሷን እናወርዳታለን። ኢንስቶል መጀመሪያ እሷን ኢንስቶል ማድረግ አለብን። ማይክሮጂ ሰርቪስ ናት። ኢንስቶል ኤኒዌይ። ከዛ ጋር እንደገና ሌላ ኮሽን ሲመጣልን እሱንም ኢንስቶል ኤኒዌይ እንለዋለን። ኢንስቶል አድርጎ እስኪጨርስ እንጠብቀዋለን። አሁን ኢንስቶል አድርጎ ጨርሶልናል። ኦፕን ምናምን አንልም፣ ደም ብለን እንጨርሳለን ማለት ነው ይሄንን። ከዛ ቀጣይ ላይ ደግሞ ዩቲዩብ ፕሪሚየም የምትለዋን አፕሊኬሽን እሷ ኢንስቶል እናደርጋታለን ማለት ነው። እዚህ ጋር ዋርኒንግ ምናምን ሊያመጣብን ይችላል፣ ግን ኢንስቶል ኤኒዌይ ብለን ኢንስቶል እናደርገዋለን ማለት ነው። አንዳንዴ ፕሌይ ፕሮቴክትን አብሮት ሊላችሁ ይችላል፣ ኢግኖር ታደርጉታላችሁ። አብሮ ሲላችሁ አላረግም ማለት ነው፣ አላበራም ማለት ነው ያለባችሁ። ይሄም ኢንስቶል አድርጎ ሲጨርስ ተጠብቋለን። ይሄኛው ትንሽ ቆያል ከዛኛው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንደገና ደግሞ ሌላ እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። እንደምታዩት ኢንስቶል አድርጎ ጨርሶልናል። አሁን ኦፕን እንለዋለን። ኖቲፊኬሽን አለው። ከዛ ይሄኛው ደግሞ ኢንስቶል የተደረገበት ዌብሳይት ስለሆነ ይችኛዋን ዶንት ሾው አጌን የምትለዋን እናበራትና ክሎዝ እንለዋለን ማለት ነው። ከዛ የአፑን ሪስታርት እናደርገዋለን። አሁን አፕሊኬሽኑ ከፍቶልናል። ከዛ ፕሪሚየም ነው እዚህ ጋር እንደምታዩት ፕሪሚየም ይላል። ከዛ አሁን ደግሞ እንዴት አካውንታችንን ሎጊን እንደምንል እናያለን። እዚህ ላይ ኖርማል እዛኛው ዩቲዩብ ላይ ዋናው ኦፊሻል ዩቲዩብ ላይ እንደምንጠቀምበት ነው የምንጠቀመው። እዚህ አካውንት ጋር እንገባለን። ከዛ እዚህ ጋር ሳይን ኢን ትላለች። ሳይን ኢን እንነካታለን። ከዛ አድ አካውንት። ከዛ ማይክሮጂ ሰርቪስ ለዚህ ነው የምንጠቀመው። እዚህ ላይ የምንገባው ሳይን ኢን እናደርገው በማይክሮጂ ሰርቪስ። ከዛ ትንሽ እንጠብቀዋለን። እዚህ ጋር ኢሜይላችንን የምንጠቀምበትን ኢሜይል እናስገባለን ማለት ነው። ዋናው አካውንታችን ላይ ያለው ከዛ እዚህ ጋር ደግሞ ፓስወርዳችንን እንጽፋለን። እዚህ ጋር እኛ መሆናችንን እናረጋግጥለታለን። የሲቲስ እንትላለች እሷን እንነካለታለን። እኛ መሆናችንን ለማረጋገጥ ነው። እዚህ ጋር በመጀመሪያ ላይ ባለው I will be using this device በሚለው እሱ ጋር ኔክስት እንለዋለን። ከዛ አግሪ እንለዋለን። አሁን ሎጊን አድርጎልናል ማለት ነው። ከዚህ በፊት ስናያቸው የነበሩት ምናምን በቃ ሙሉ አካውንታችን ሰብስክራይብ ያደረግናቸው ምናምን አይጠፉም እንዳላሉ ማለት ነው።
ይሄ እንደምታዩት ነው። ከዛ የምናስተካክላቸውን ሴቲንጎች ደግሞ ዩ የሚለው ጋር እንገባለን። ዩ የሚለው ጋር ከገባ በኋላ ሴቲንግ አለች። ሴቲንጋችን ላይ ከሄድን በኋላ ዩቲዩብ ፕሪሚየም ሴቲንግ የምትላለች እሷን እነካታለን። ከዛ እዚህ ጋር ስዋይፕ ኮንትሮል የምትላለች ያው የሚጠቅማችሁን ላሳያችሁ። እዚህ ጋር ስዋይፕ ኮንትሮል የምትላለች እሷን ነክተን ብራይትነስ እነዚህ እናበራቸዋለን። ብራይትነስ እንደዚህ ስዋይፕ እያደረግን ይችኛው ማለት ነው ይችኛው እናረጋታለን። ይሄኛው ቮሊዩም ጀስተር የሚለውን እናበረዋለን። እቺንም እናበረታለን ስፒዷን። ከዛ እዚህ ጋር ካበራን ይበቃናል። ስፖንሰር እንዳይመጣባችሁ እዚህ ጋር ካያችኋት ስፖንሰር ብሎክ የምትላለች እሷን አንድ ጊዜ ገብተን እዚህ ጋር ስፖንሰር ብሎክ እናደርጋታለን። ከዛ ለባክግራውንድ ፕሌይ ደግሞ እዚህ ጋር ባክ እንለውና እዚህ ጋር ባክግራውንድ ኤንድ ዳውንሎድ የሚላለ ዳውንሎድስ የሚላለ እዚህ ጋር እሱ ጋር አንድ ገብተን ፕሌይ ባክ ትላለች እሷን ኦልዌይስ ኦን እናደርጋታለን ማለት ነው። በቃ ሌላ የሚስተካከል ነገር የለውም። አሁን ገጠም መጠቀም እንችላለን ማለት ነው። ይሄው እንደምታዩት በቃ ያመጣልናል። አሁን ላሳያችሁ ይሆናል አንድ ቪዲዮ ከፍተን ሃይላይቱን ሁላ ስኪፕ ማለት እንችላለን። እዚህ ጋር ካያችኋት ስኪፕ ሃይላይት ምትላለች። እንትን ካልፈለግን ኢንትሮ ምናምን ካልፈለግን ስኪፕ ማለት እንችላለን። ከዛው ውጪ ላይ ደግሞ ወጣት እንዴት እንደሚያጫውትልን ይሄው ማለት ስቶቱ አፕሊኬሽን እሱ እንደዚህ በፖፕ አፕ ያስቀምጥልናል ማለት ነው። እንደዚህ በፖፕ አፕ አድርጎ ያስቀምጥልናል እንደምታዩት። ከዛ እንደዚህ በፖፕ አፕ ካስቀመጠልን በኋላ እንደገና ደግሞ ይሄንንም ደግሞ ካልፈለግን አንድ ጊዜ ቪዲዮ እንነካውና እዚህ ጋር እንደምታዩት የኤርፎን ምልክት አለች። የኤርፎን ምልክቷን ስንነካት ጭራሽ በኦዲዮ ያደርግልናል ማለት ነው። እንደምታዩት ከላይ በኦዲዮ ብቻ እያጫወተልን ነው። እዚህ ጋር እንደምታዩት ይሄን ይመስላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሌላም እንዲሰራላችሁ የሚፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።